የእስራኤልና የዩናይትድ ስቴትስ ኦፍ አሜሪካ በኢራን ላይ የሚፈጸም ጥቃት ከሳምንት አለፈ። ኢራንም ራሷን እየተከላከለችና መልሳ እያጠቃች ትገኛለች። በየዕለቱ በየሰዓቱ አዳዲስ ነገሮች የሚከሰቱበት መላ ዓለምን አትኩሮት ሰቅዞ ያዘ ጉዳይ ነው የኢራን ጉዳይ። ታዲያ እነ ቭላዲሚር ፑቲን ዝምታን አልመረጡም። አስገራሚ እርምጃን እየወሰዱ እንደሆነ ጭምር ከነ አሶሺየትድ ፕሬስ ዘገባ ለመመልከት ተችሏል። አሶሺየትድ ፕሬስ ሾልኮ ደርሶኛል ባለው መረጃ መሰረት እና አሜሪካን ክው የሚያደርግ እርምጃን ቭላዲሚር ፑቲን ወስደዋል ነው ያለው። የምንመለከተው ጉዳይ ነው። ሌሎችም በርካታ ተያያዥ ጉዳዮች አሉ በዕለቱ የምንዳስሳቸው። አብራችሁኝ ቆዩ። መረጃው በርካቶች ጋር እንዲደርስ ለማድረግ ያስችለኛልና ሼር ማድረጋችሁን፣ ላይክ ማድረጋችሁን አትዘንጉ። በኮሜንትም ሐሳብ አስተያየታችሁን ስጡ። ወደ ጉዳዩ ላሻግራችሁ። በኢራን ዋና ከተማ ቴህራን ውስጥ የሚገኘውና ከዋነኛዎቹ የንግድ አየር ማረፊያዎች አንዱ የሆነው መህራባድ አየር ማረፊያ ከፍተኛ ጥቃት እንደደረሰበት የሚያመላክቱ መረጃዎች ወጥተዋል። በርካታ ሰዎችን በማስተናገድ ቀዳሚና የአገር ውስጥ በረራ ማዕከል በሆነው መህራባድ አየር ማረፊያ ውስጥ የሚቃጠል አውሮፕላንና ወደ ላይ የሚወጣ ከፍተኛ ጭስን የሚያሳዩ ቪዲዮዎች ማህበራዊ ሚዲያውን አጨናንቀውትም ውለው አድረዋል። አርብ ዕለት የተነሳ የሳተላይት ምስል አየር ማረፊያው ውስጥ በርካታ አውሮፕላኖች እንደነበሩ ነው ያሳየው። የኢራን መንግስት መገናኛ ብዙሃንም የአየር መንገዱ የተወሰነ ክፍል የጥቃት ኢላማ መደረጉን የዘገቡ ሲሆን ጥቃቱን የፈጸመችውም እስራኤል እንደሆነች ነው የተነገረው። ለእስራኤል አየር ኃይል ስጋት የሆኑ የመከላከያና የጥቃት መለያ ስርዓቶችን ደምስሻለሁኝ። በጥቃቱ ኢላማ ከተደረጉት መካከል ሄሊኮፕተር የሚመረትበት የአየር ማረፊያው ክፍል ይገኝበታል ብላለች እስራኤል ጥቃቱን ከፈጸመች በኋላ። ታዲያ የኢራን መከላከልን ተከትሎ ጦርነቱ በአጭር ጊዜ ይቋጫል ያሉት ዶናልድ ትራምፕ ነገሩን ሲያዩት እንደዛም ይሆናል መሰላቸውም። ዕለት ዕለት ከፍተኛ የሆነ የጦር መሳሪያ ኪሳራ እየገጠማቸው ነውና ከዋነኛ የአሜሪካ የጦር መሳሪያ አምራቾች ጋር ከሰሞኑ ስብሰባ ሲያደርጉ እንደነበር ገልጸን ነበረ። ፕሬዝደንቱ ዶናልድ ትራምፕ ከነዚሁ መሳሪያ አምራቾች ጋር ከተነጋገርኩኝ በኋላ ምርታቸውን በ4 እጥፍ እንዲያሳድጉ ስምምነት ላይ ደርሻለሁ ሲሉ አስታውቀዋል። ትሩዝ ሶሻል በተባለ ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸውና በቅርቡ ቬንዙዌላ ውስጥ እየተጠቀምናቸው መካከለኛና ከፍ ያለ ደረጃ ያላቸው ተተኳሾች አቅርቦታችን ገደብ የለሽ ነው ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ እየተነሱ ካሉ ጉዳዮች አንዱ ሁሉም አካላት ጦርነቱን ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ይህን ጉዳይ አንስተው ነበረ። ታዲያ ሚኒስትሩ ምንም የተተኳሽ እጥረት እንደሌለብንና የማጥቃት ዘመቻውን እስከፈለግነው ድረስ ማስቀጠል እንደምንችል ይሰመርበት ብለው ነበረ። እየሆነ ያለው ነገር ግን ያንን የሚያመላክት አይደለም። ሀገሪቱ ኢራን ቀላል አቅም እንደሌላት እየተስተዋለ ነው። በአሜሪካና በእስራኤል የተከፈተባትን ጥቃት ተከትሎ ኢራን በእስራኤልና በሌሎች የመካከለኛው ምስራቅ አገራት ላይ የአጸፋ ጥቃት በሚሳኤልና በድሮኖች እየፈጸመች እንደሆነ የምታውቁት ነው። በተለይ ደግሞ ራሷ የምትሰራቸው ድሮኖች በተቀናቃኞቿ ላይ ከፍተኛ የሚባል ስጋትን ፈጥረዋል ሲል ቢቢሲ ጭምር አስነብቧል። እነዚህ ሻሂድ 136 የሚባሉት ካሚካዚ ወይም አጥፍቶ ጠፊ ድሮኖች በአንድ ላይ በብዛት ስለሚወነጨፉ ለመጠለፍና ለማምከን አስቸጋሪ ናቸው ነው ያለው ዘገባው። ከሌሎች ወታደራዊ ድሮኖች በተለየ ኢራን በርካሽ የምታመርታቸው እነዚህ ድሮኖች የሚያደርሱት ጉዳት ቀላል የሚባል አይደለም የተባለ ሲሆን የሻሂድ 136 ድሮን ከጫፉ ላይ የሚፈነዳ ሮኬትን አዝሎ ነው የሚመነጠቀው። በከተሞችና በቁልፍ ኢላማዎች ላይ ጥቃት ሲፈጸም በብዛት በመሰማራት ከጠላት የመከላከል አቅም በላይ መሆኑም ነው አሳሳቢ የሚያደርገው። ዝቅ ብሎ እንዲበር ተደርጎ የሚሰራ ድሮን በመሆኑ በራዳር ለመለየት አስቸጋሪ እንደሆነና አፍንጫው ላይ የሚይዘው ፈንጂ ከኢላማው ጋር ሲጋጭ የሚፈነዳና የሚበታተን መሆኑም አጥፍቶ ጠፊ ድሮን ነው እንዲባል አስችሎታል። በኢራን የሚሰራው በአንጻራዊነት ርካሽ ነው የሚባል ሲሆን አንዱ ከ20 እስከ 30 ሺህ ዶላር እንደሚያወጣም ነው ዘገባው የገለጸው። ከፍተኛው የሚጓዝበት ርቀትም 2500 ኪሎ ሜትር ገደማ እንደሆነ ጭምር ተነግሯል። ታዲያ በዚህ የዓለማችን የወቅቱ ትኩሳት ጉዳይ በርካታ ሀገራት ጥጋቸውን ይዘው እጃችንን አናስገባም ቢሉም ቅሉ
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ይህንን አልመረጡም። ኢራንን በተለያየ መንገድ እየደገፉ ነው መባሉ ተሰምቷል። በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃን ፕሬዝዳንቱ ቭላዲሚር ፑቲን ለኢራን መስጠታቸውን ለጉዳዩ ቅርበት ካላቸው ባለስልጣናት ሰምቻለሁ ሲል አሶሺየትድ ፕሬስ ዘገበ። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ሌላ የአሜሪካ ባለስልጣንም ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች እንደሆነ ሰምተናል ብለውኛል ብሏል። ስለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስትር ፔት ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያነጋገረ እንደሆነ ያውቃሉ ብለዋል። አሶሺየትድ ፕሬስ ያነጋገራቸው ምንጮች ይህንን ቢናገሩም ሩሲያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክሏል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱንም ዘገባው አመላክቷል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ አገራት አንዷ ሩሲያ ነች። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ከሲቢኤስ ኒውስ 60 ደቂቃ የተሰኘ ፕሮግራም ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀው አሜሪካ ሁሉንም ነገር እየተከታተለች ነው፣ በውጊያ ዕቅዷ ውስጥ እያካተተችም ነው ሲሉ ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ ሊሆን ይገባዋል ያሉም ሲሆን በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥነው ነው ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ጋር መነጋገራቸውና ሐዘናቸውን መግለጻቸውን ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸዋል ተብሏል። የፑቲን ጽሕፈት ቤት ያወጣው መረጃ እንደሚያመለክተው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋልም ነው የተባለው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ የሚቋጨው ኢራን ያለ ቅድመ ሁኔታ እጅ ከሰጠች ብቻ ነው፣ ከኢራን ጋር ስምምነት ላይ የሚደረስበት እድል የለም ሲሉ ተናግረዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት በዚህ ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም፣ ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን ይይዛል ሲሉም ተናግረዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩም ትራምፕ ተናግረዋል። የኢራን ምጣኔ ሀብት ከመቼውም ጊዜ በላይ ያንሰራራል ሲሉም አክለዋል። ፕሬዝደንቱ ኢራንን ወደ ታላቅነቷ እንመልሳት፣ የወደፊት ዕጣ ፈንቷ ብሩህ ነው በማለትም ተናግረዋል። ቀደም ሲል የኢራኑ ፕሬዝደንት ማሱድ አገራቸውና አሜሪካንን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ማለታቸውም ይታወቃል። ፕሬዝደንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልገለጹም። ተመልካቾች ለሰዓቱ ወደ እናንተ ለማድረስ የወደድኩት መረጃ ያደመጣችሁት ነበር። ወደ ኋላ ላይ ከተጨማሪ መረጃዎች ጋር እንገናኛለን። ቀናችሁ ያማረ ይሁን።